አፕወርክ ላይ ለብዙ ስራዎች አፕላይ አድርጌ ሪጀክት ተደርጌ ማክሰፕት ተደርጌ ማውቃለሁ። ይሄ ብቻ አይደለም፣ እኔም ሌሎች ሰዎችን በዚሁ ፕላትፎርም ሃየር አድርጌ ቀጥሬ ያውቃለሁ። በዛሬ ቪዲዮ ካለኝ ኤክስፒሪየንስ አንጻር አፕወርክ ላይ እንዴት አፕላይ ብናደርግ ሃየር የመደረግ ፕሮባቢሊቲያችንን ከፍ እናደርጋለን የሚለውን የማሳያችሁ ይሆናል። ለማታቆኝ ሃይ ሃና እባላለሁ። ካሪር ዲቨሎፕመንት ስፔሻሊ ደግሞ ኦንላይን ስራዎች ላይ ፎከስ አድርጌ ኮንተንቶችን ሰራለሁ። ኢንተረስትድ የሚያደርጋቸው አይነት ኮንተንት ከሆነ ቻናሌን ሰብስክራይብ በማድረግ ላይ ቪዲዮም ጀምር። ኢትዮጵያ ውስጥ አሉ ከምንላቸው ኦንላይን ሆናችሁ አፕላይ ማድረግ ከምትችሉባቸው ፕላትፎርሞች አንዱ አፕወርክ ወይም ፍሪላንስ ኢትዮጵያ ነው። ይህ ፕላትፎርም ቢያንስ በቀን ከ30 እስከ 50 ባሉ ሚኒመም እንደዚህ አይነት ስራዎችን ፖስት ያደርጋሉ። ስለዚህ ቴሌግራም ቻናላቸውን ነው ብዙ ሰው የሚያውቀው። አይ ቲንክ ዌብሳይትም አላቸው አሁን ላይ። ቴሌግራም ቻናላቸውን በዚህ ዩዘር ኔም ታገኙታላችሁ። ፕሮፋይላችሁን ሴት አፕ አድርጋችሁ ከጨረሳችሁ ኦብቪየስሊ ቀጣዩ ስቴፕ የሚሆነው ቻናሉ ጋር በመግባት ለእናንተ የሚሆኑ ከእናንተ ጋር በደንብ የሚሄዱ ስራዎችን መርጣችሁ አፕላይ ማድረግ ነው። ስራዎችን ስትመርጡ አንደኛ ከእናንተ ፕሮፌሽን ጋር ተመሳሳይ የሆኑ ኦር ሪኳየርመንት የምታሟሉ መሆን አለበት። ምክንያቱም ለእናንተም ለቀጣሪያችሁም ጀስት ልፋት ነው የሚሆነው እንደዛ ካልሆነ። ስለዚህ በእናንተ ፕሮፌሽን፣ በእናንተ ኤጁኬሽናል ባክግራውንድ፣ በእናንተ ልምድ ያለ ስራዎችን እየመረጣችሁ ነው አፕላይ ማድረግ ያለባችሁ። ይሄ ኦብቪየስ ሊመስል ይችላል፣ ግን በጣም ብዙ ጊዜ የሚያጋጥም ነገር ስፔሻሊ ሃየር ሳደርግ ምንም የማይገናኝ በምንም ባክግራውንድ ምንም የማይገናኙ ሰዎች ለስራ አፕላይ ያደርጋሉ ከነሱ ጋር ማሄድ ስራና ይሄ ጀስት የሁለታችሁንም ታይም እና ኢነርጂ ማጥፋት ነው እንጂ ምንም የሚጠቅመው ነገር የለም። ስለዚህ ከእናንተ ጋር የሚሄደውን ስራ ሪኳየርመንት የምታሟሉበትን በሎኬሽን ሊሆን ይችላል፣ በወርክ ኤክስፒሪየንስ፣ በኤጁኬሽናል ባክግራውንድ፣ በአንዳንድ ስራዎች ጀንደርም የሚመርጡ አሉ። ስለዚህ የተመረጠው ጀንደር ከሆናችሁ ብቻ አፕላይ አድርጉ። ሎኬሽንም ስፔሲፊክ የሚያደርጉ አሉ። ስለዚህ ይህንን አይታችሁ ሳላሪ አንዳንዶቹን ፖስት አድርገዋሉ። ስለዚህ ከኔ ኤክስፔክቴሽን ጋር ይሄዳሉ የሚለውን አይታችሁ መምረጥ ነው የሚሆነው ማለት ነው። ቀጣዩ ሶስተኛው ስቴፕ ደግሞ አፕላይ ማድረግ ነው። እነዚህ የመረጣችኋቸውን ስራዎች ከኔ ጋር ይሄዳሉ፣ ሪኳየርመንታቸውን አሟላለሁ፣ እኔ መስራት እችላለሁ፣ ፊት ነኝ ብላችሁ የምታስቧቸውን ስራዎች አፕላይ ወደ ማድረግ ትሄዳላችሁ ማለት ነው። አሁን ደግሞ ስማርት ናቸው። ለእናንተም አፕላይ ስታደርጉ እንዳያሰለቻችሁ ቶሎ አፕላይ ልታደርጉ እንድችሉና እድላችሁን ከፍ ልታደርጉበት የምትችላቸውን ብዬ ማሰባቸውን ቲፖች ልንገራችሁ። የመጀመሪያው ቲፕ ምንድነው? ፕራይቬት ቻናል ክፈቱ። ይሄ ፕራይቬት ቻናል የምከፍቱት ጀስት ለራሳችሁ ብቻ ነው እና ፍሪላንስ ኢትዮጵያ ላይ ኦር ሌሎችን ፕላትፎርሞች የምትጠቀሙ ከሆነ አፕላይ አደርጋቸዋለሁ ተረጋግቼ ቁጭ ብዬ አፕላይ አደርጋቸዋለሁ ብላችሁ የምታስቧቸውን ስራዎች ፎርዋርድ እያደረጋችሁ የምታስቀምጡበት ቻናል ይሆናል ማለት ነው። ይሄ ደግሞ ምንድነው? አንደኛ ጀስት ኦርጋናይዝድ ትሆኑበታላችሁ። ለየትኛው ስራ አፕላይ እንዳደረጋችሁ፣ ለየትኛው ለኢንተርቪው እንደተጠራችሁ ትራክ ለማድረግ ኢዚየር ይሆንላችኋል። ሁለተኛ ደግሞ የማይመች ቦታ ሆናችሁ ኦር ሳታስቡት ያያችኋቸው ስራዎች ካሉና አፕላይ አድርጓለሁ በኋላ እያላችሁ የምትረሷቸው ዴድላይን የሚያመልጧችሁ ስራዎች ሊኖሩ ይችላሉ። እኔም ፐርሰናሊ የሆነ ሰዓት ላይ ስትረግል አደረግበት ስለነበረ ነው ይህንን ሶሉሽን ክሬት ያደረግኩት ማለት ነው። ማታ ከ2 ሰዓት እስከ 3 ሰዓት ባለችዋ ብቻ ነው አፕላይ ለማድረግ ጊዜ የሚኖረኝ ከሙሉ ከ24 ሰዓቱ። ስለዚህ ፎርዋርድ ሳደርግና እዛ ቻናል ላይ ሳጠራቀም እውላለሁ። ስለዚህ ማታ ላይ ጀስት ታይሚንግ ስለማውቀው 2 ሰዓት ሲሆን ከዚህ ቻናል ላይ እየመረጥኩኝ አፕላይ ማድረግ ይሆናል ማለት ነው። አንደኛ ጥቅሙ ምንድነው? ቅድም እንዳልኳችሁ ዴድላይኖችን ሚስ ላለማድረግ እንዳያልፋችሁ ይጠቅማችኋል። ሁለተኛ ደግሞ እየመረጣችሁ አፕላይ ማድረግ ትችላላችሁ። ለምሳሌ ኢነረሽ ሆኜ ሌላ ስራ ላይ ሆኜ ወይም ደግሞ ጀስት ታክሲ ውስጥ ኤኒ ቦታ ሆኜ ያየሁትን ጆብ ፖስት ወዲያውኑ አፕላይ ማድረግ ያን ያህል ኤፊሽንት ላይ ያደርገኝ ይችላል። የሚያሰለች ነገር ነው ሆነስትሊ በቀን ለብዙ ስራዎች አፕላይ ማድረግ። ስለዚህ እንደ አንድ ሩል ፐርሰናል ሩል አውጥቼ የነበረው በዛን ሰዓት ምንድነው በቀን ለ3 ስራዎች ብቻ አፕላይ አደርጋለሁ የሚል ነው። ይህንን ህግ ለራሴ የሰጠሁት አንደኛ በቀን 10-20 ስራዎችን አፕላይ ሳደርግ ለሁሉም በጥሩ ኢነርጂ አፕላይ አላደርግም። ጀስት የድረስ አይነት አፕሊኬሽን ሌተሮችን አፕላይ ሳደርግም በጥሩ ኢነርጂ አፕላይ አላደርግም ነበር፣ ይደክመኝ ነበር። ስለዚህ ለመረጥኳቸው 3 ስራዎች ሙሉ ፎከስን ሰጥቼ በ1 ሰዓት ውስጥ ወር በ1 ሰዓት ተኩል ውስጥ ኦርጋናይዝድ ፕሮፌሽናል የሆነ አፕሊኬሽን ሌተርም ሆነ ሲቪን ፖርትፎሊዮን ኦርጋናይዝ አድርጌ ለመላክና አፕላይ ለማድረግ እጠቀመዋለሁ ማለት ነው። ስለዚህ በቀን 3 ስራዎችን ኢነርጂን ፎከስን ሰጥቼ አፕላይ አደረግኩኝ ማለት በወር ለ90 ስራዎች አፕላይ አደረግኩ ማለት ነው። እና ከነዚህ ከ90 ስራዎች ደግሞ ኢንተርቪዎችን የማግኘት እድላችሁ ከፍ እያለ ይሄዳል። ኤቭሪዴይ የምታደርጉት እንደ ሀቢት እስከሆነላችሁ ድረስ አፕሊኬሽን ሌተራችሁም አፕላይ የምታደርጉበት ወይ እየተሻሻለ ይሄዳል። ስራ የማግኘት እድላችሁም ከፍ እያለ ይሄዳል ማለት ነው። ስለዚህ ፕራይቬት ቴሌግራም ቻናል ይኖራችሁ።
ከዚህ ጋር ተያይዞ ደግሞ ሁለተኛው ቲፕ አድርገው የነበረው ምንድነው ኤክስፐሪመንት ማድረግ ስላችሁ ተመሳሳይ ነገሮችን ኤቭሪዴይ ባደረጋችሁ ቁጥር ለውጥ ላታዩ ትችላላችሁ አይደለ? ለምሳሌ አንድ አይነት አፕሊኬሽን ሌተር አንድ አይነት ዌይ ኦፍ አፕላይንግ ከሆነ የምጠቀመው ያን ያህል ፕሮግረስ ላላይ ይችላል። ስለዚህ ዛሬ አፕላይ ለማደርጋቸው 3 ስራዎች አጠር ያለ አፕሊኬሽን ሌተር ሾርት ፎርማትድ የሆነ ፕሮፌሽናል ሆነ ግን ስቲል ሲምፕል የሆነች ቅልብጭ ያለች አፕሊኬሽን ሌተር ተጠቅሜ አፕላይ የማደርገው ከሆነ ነገ ደግሞ ዲቴይልድ የሆነ ረዘም ያለ አፕሊኬሽን ሌተር እልካለሁ። የሁለቱን ኮምፔር ለማድረግ ማለት ነው። የትኛው ጥሩ ሪዛልት ያመጣል፣ የትኛው ጥሩ ሪዛልት አልሰጠኝም። ኦር ሜቢ ደግሞ ሞደርን ሲቪ ተጠቅሜ ሊሆን ይችላል ዛሬ አፕላይ የማደርገው ፎቶ ያለው በደንብ ከለር ያላቸው ሲምፕል በሆነ ወይ የተሰሩ ሲቪ ፎርማት ተጠቅሜ ሊሆን ይችላል። ነገ ደግሞ ኮርፖሬት በሚባለው ታይፕ ሲቪ ሊሆን ይችላል አፕላይ የማደርገው። ስለዚህ ኤክስፐሪመንት ማድረግ እድላችሁን ከፍ ያደርገዋል ማለት ነው። ምክንያቱም በአንድ አይነት ወይ ነገሮችን ከመስራት ይልቅ ቀስ በቀስ ስቲል ፕሮፌሽናል በሆነ ወይ አፕላይ ማድረግ ፕሮግረስ ይሰጣችኋል ማለት ነው። ሶስተኛ ደግሞ ሌሎች ብዙ ሰዎችም ሲሉ ትሰማላችሁ፣ ሲቪያችሁን ቴይለር አድርጉ፣ አንድ ሲቪ ለተለያየ ስራ አትጠቀሙበት የሚል ምክር አለ። ይሄ ትክክለኛ ምክር ነው። ነገር ግን በቀን ለብዙ ስራዎች አፕላይ ለምታደርጉ፣ ቀን በቀን አፕላይ ለምታደርጉ፣ ስፔሻሊ ደግሞ ፍሬሽ ግራጁዌቶች ሆናችሁ ወይም ደግሞ ያላችሁን ስራ አቋርጣችሁ ሌሎች ስራዎችን አፕላይ እያደረጋችሁ ከሆነ በቀን ብዙ ስራዎችን ነው አፕላይ የምታደርጉት። ስለዚህ ለሁሉም የተለያየ ሲቪ እየሰራችሁ ቴይለር እያደረጋችሁ ማዘጋጀት ከበድ ይላል። ስለዚህ እኔ እንደ ሶሉሽን የወሰድኩት ምንድነው 2 ወይም 3 እኔ በጊዜ የነበረኝ 2 ሲቪ ነው። 2 ሲቪዎችን አዘጋጅቼ ይሄኛው ከዚህኛው ጋር ፊት ያደርጋል በምለው መልኩ አፕላይ ያደርግ ነበር። ለምሳሌ እኔ አፕላይ አድርጌ የነበረው ለሶሻል ሚዲያ ማኔጅመንት እና ለዌብሳይቶች ብሎግ መጻፍ ነበር፣ ለ2 የተለያዩ ስራዎች ማለት ነው። ስለዚህ አንድ ሲቪ ኤቭሪዴይ ቴይለር እያደረኩኝ ከማስገባ ታይም ኮንሱሚንግ ስለሆነ 2 ሲቪዎችን ሰራው። አንደኛው ፎከስ የሚያደርገው ሶሻል ሚዲያ ማኔጅመንት እና ኮንተንት ክሬሽን ላይ ላሉ ስራዎች ነው። ስኪሎቹ፣ ኤክስፒሪየንሶቹ ኤቭሪቲንግ ቴይለር የተደረገው እዛ ላይ ያለው ለሶሻል ሚዲያ ማኔጅመንት እና ለኮንተንት ክሬሽን ስራዎች ነበረ። ሁለተኛው ሲቪ ደግሞ ቴይለር አድርጌ የሰራሁት ለዌብሳይት ብሎጊንግ ነበረ ማለት ነው። ከዚህ በፊት የሰራቸውን ብሎጎች፣ ኮንተንቶች እንደዚህ ነገሮችን ፎርማት አድርጌ ኤክስፒሪየንሶችን፣ ኤዱኬሽን ባክግራውንድን፣ ሰርቲፊኬቶችን ያለኝን በዌብሳይት ብሎግ ማኔጅመንት እና ራይቲንግ ላይ ያለኝን ኤክስፒሪየንስ በዛ ወይ አድርጌ ስቲል ኮመንም የምጽፋቸው ነገሮች ነበሩ። ግን ስቲል ለሁለቱም ስራዎች ቴይለር አድርጌ 2 ሲቪ ነበረኝ ማለት ነው። ልክ በሶሻል ሚዲያ ማኔጅመንት ስራ ሳይ በዛኛው ሲቪ አፕላይ አደርጋለሁ፣ በዌብሳይት ብሎግ ደግሞ ሳይ በሁለተኛው ሲቪ አፕላይ አደርጋለሁ ማለት ነው። ስለዚህ ኤቭሪዴይ ቴይለር ማድረጉ ትንሽ አድካሚ ነው። ኤቭሪዴይ ቴይለር ማድረጉ ጥሩ የሚሆነው ምንድነው ያን ያህልም ስራ አፕላይ ለማያደርጉ ሰዎች ለምሳሌ ኦልሬዲ ስራ ላይ ሆነው ግን ስራ የመቀየር ሀሳብ ሳይኖራቸው ጀስት እንደ አጋጣሚ የሆነ ስራ ሲያዩ አፕላይ ለማያደርጉ ሰዎች ያን ያህልም በየጊዜው አፕላይ ለማያደርጉ ሰዎች ቴይለር ማድረግ ተገቢ ነው፣ ልክ ነው። ስለዚህ ይሄኛውንም እንደ አንድ መፍትሄ ተጠቀሙት። እዚህ ጋር የሰጧችሁ ቲፖች ጀስት ለፍሪላንስ ኢትዮጵያ ወይም ለአፍሪወርክ ላይ ላሉ ስራዎች ብቻ ሳይሆን ለማንኛውም ፕላትፎርም ላይ አፕላይ ስታደርጉ መጠቀም ትችላላችሁ። እርግጠኛ ሆኜ የምነግራችሁ እነዚህን ቲፖች እየተጠቀማችሁ ቀን በቀን ለ30 ቀን ለ1 ወር ብቻ በቀን ለ3 ስራዎች ብቻ አፕላይ እያደረጋችሁ በወሩ መጨረሻ የሆነ ፕሮግረስ ላይ እንደምትደርሱ እርግጠኛ ሆኜ እነግራችኋለሁ። ምክንያቱም እኔም ጓደኞቼም ላይ ያየሁት ፕሮግረስ ስለሆነ ማለት ነው። ስለዚህ ራሳችሁን ቻሌንጅ አድርጉትና ፕሮግረሳችሁን አሳውቁኝ። ኮመንት ላይ ኦር ቴሌግራም ላይም ኮሚኒኬት ማድረግ እንችላለን። ጉድ ላክ። በድጋሚ ይህን ቪዲዮ ላይክ እንድታደርጉት እና ቻናሌንም ሰብስክራይብ እንድታደርጉት እንድታበረታቱኝ ላስታውሳችሁ። ባይ